ጤና ይስጥልኝ ውድ ጤና ቃሎች ቤተሰቦች እንደምን አላችሁ? ቻናላችን እንደሚታወቀው ጤናና ጤና ነክ የሆኑ መረጃዎችን ለእናንተ እያደረሰ ይገኛል። ዛሬም ለእናንተ ይመጥናሉ ቆንጆ ናቸው ያልናቸውን ፕሮግራሞች አዘጋጅተን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትሆኑ በአክብሮት እየጋበዝን የዛሬ ፕሮግራማችን ርዕስ ለኩላሊት ጠጠር ይሆናል። ትንንሽ የኩላሊት ጠጠሮች በግርድፉ ከ7 ሚሊ ሜትር ወይም ደግሞ ከ0.7 ሴንቲሜትር በታች ከሆኑ በቂ ፈሳሽ በመውሰድና እንቅስቃሴ በማድረግ ያለ ሕክምና እርዳታ በራሳቸው ሊወጡ ይችላሉ ማለት ነው። የኩላሊት ጠጠር መጠኑ ትልቅ ከሆነ ለተደጋጋሚ የኩላሊት ኢንፌክሽን መንስኤ ከሆነ ከፍተኛ የኩላሊት ህመም ካስከተለና የሽንት መውረጃ ቱቦዎችን ከዘጋ የግድ የሕክምና እርዳታን ይፈልጋል ማለት ነው። ለዚህም በልዩ ልዩ አይነት ዘዴዎች አሉ። አንደኛው የሞገድ ህክምና ነው። በተለምዶ የጨረር ህክምና የሚለው ይህ አይነት ህክምና በአገራችን የጨረር ህክምና እየተባለ ይጠራል። ነገር ግን ጠጠሮቹን ለማፈራረስ ምንም አይነት ጨረር የማይጠቀም የህክምና አይነት ነው። ይልቁን ከፍተኛ ኃይል እንዲኖረው የተደረገና ጠጠሮቹ ላይ ተሰብስቦ የሚገኝ ሞገድ ጠጠሮቹ እንዲሰባበሩና በሂደት በሽንት እንዲወጡ የሚደረግበት ዘዴ ነው። ከሌሎቹ የጠጠር ህክምና አይነቶች እጅግ ያነሰ ተጓዳኝ ችግሮች ያሉትና አልጋ መያዝም ሆነ ማንኛውንም አይነት ሰመመን ማደንዘዣ የማይጠቀም ዘዴ ነው። ከ2 ሳንቲሜትር በላይ ለሆኑ በጣም ጠንካራ ለሆኑና በታችኛው የኩላሊት ክፍል ላሉ የጠጠር አይነቶች ተመራጭ የህክምና ዘዴ አይደለም። ሁለተኛው ተጣጣፊ ኢንዶስኮፒና ሌዘር ህክምና ነው። ይሄኛው አይነት ዘዴ ጠጠሮቹን ለመስበር ምንም አይነት ጨረር የማይጠቀም ዘዴ ሲሆን ሌዘር ወይም ደግሞ ከፍተኛ ኃይል እንዲኖረው የተደረገ ብርሃን ጠጠሮቹን ለመሰባበር ጥቅም ላይ ይውላል። ዩሮሎጂስቱ ከትንሽ መውጫ ቱቦ ጀምሮ በተጣጣፊ ኢንዶስኮፒ ኩላሊት ውስጥ በመግባት የሌዘሩን ኃይል በመጠቀም ጠጠሮቹን ያደቃቸዋል ማለት ነው። ጠጠሮቹን በሂደት በሽንት መልኩ ይወጣሉ ማለት ነው። ይሄኛው ሙሉ ወይንም ደግሞ ከወገብ በታች ማደንዘዣ የሚያስፈልገው አልጋ መያዝ የሚፈልግ ዘዴ ነው። ከህክምናው በኋላ ታካሚው ወደ ተለምዷዊ እንቅስቃሴ በጥቂት ቀናት ውስጥ መመለስ ይችላል ማለት ነው። ሶስተኛው በጎን በኩል በትንሽ ቀዳዳ በኩል ጠጠር መስበር ነው። ይሄኛው ዘዴ ኢንዶስኮፒን ይጠቀማል። የጣት ያህል ብቻ የሚሰፋ ቀዳዳ ኩላሊት ውስጥ በመግባት ጠጠሮቹን ወይም ደግሞ ጠጠሮቹ ጋር መድረስና ጠጠሮቹን መሰባበር የሚቻልበት ዘዴ ነው። ይሄኛው ማደንዘዣና የሆስፒታል አልጋ መያዝ ይፈልጋል። ለትላልቅና ውስብስብ የጠጠር አይነቶች ተመራጭ ዘዴ ነው። ታካሚው በአጭር ጊዜ ውስጥ ማገገምና ወደ ስራው መመለስ ይችላል ማለት ነው። አራተኛ በቀዶ ህክምና ከፍቶ ማውጣት ነው። በዚህ ዘመን ይህ አይነት የኩላሊት ጠጠር ህክምና ብዙ ጊዜ ጥቅም ላይ አይውልም። እጅግ በጣም ትልቅና የተወሳሰበ ጠጠር ብቻ በዚህ መንገድ ይወጣል። ሌሎቹ መንገዶች አይሳኩም ተብሎ ከታሰበ ወይም ደግሞ በሌሎቹ መንገዶች ጠጠሩን ማውጣት ካልተቻለ ወይም ደግሞ ቴክኖሎጂው በሌሉባቸው አካባቢዎች ብቻ የምንጠቀመው ዘዴ ነው። እንግዲህ ከላይ የተዘረዘሩት በጥቂቱ ወይም ደግሞ በጥቂት ቦታዎች ብቻ ይሁን እንጂ ሁሉም አይነት የህክምና ዘዴዎች በአገራችን ይገኛሉ ማለት ነው። ከዚህ ጋር ተያይዞ ሐሳብ፣ አስተያየት፣ ጥያቄ ካላችሁ በማንኛውም ሰዓት ላይ ኮሜንት መስጫው ላይ ኮሜንት ብታስቀምጡልን እንዳየነው ምላሽ የምንሰጥበት ሂደት ይኖራል ማለት ነው። ስለተከታተላችሁን አብራችሁን ስለነበራችሁ ሁሉ ምስጋናችን ላቅ ያለ ነው። በሌላ ጊዜ በሌላ ጤና ነክ ፕሮግራም እስከምንገናኝ ድረስ ቸርን ሰንብቱ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ይሄ ፕሮግራም ጠቃሚ ነው ብላችሁ ካሰባችሁ ለወዳጅ ዘመድ ሼር በማድረግ እንደዚሁም ደግሞ ብዙ ሰዎች ጋር ተደራሽ እንዲሆን ላይክ በማድረግ አጋርነታችሁን እንድታሳዩን ይሁን። መልካም ጊዜ ይሁንላችሁ።